በጣም በርካታ ገንዘቦችን ከምትሰሩባቸው ወሳኝና ሃይ ፔይንግ ኢንካም ስኪል ከሚባሉ ቀዳሚ ስኪሎች ውስጥ ይመደባል ቪዲዮ ኤዲቲንግ። እንግዲህ ስለ ቪዲዮ ኤዲቲንግ ብዙ ማለት ይቻላል። ቪዲዮ የተለያዩ ቪዲዮዎች ይሰራሉ። በተለይ በዚህ በዲጂታል ኤራ የዲጂታል ኢኮኖሚው በጣም እያደገ በመጣበት ወቅት ሁሉ ነገሮች አሁን ላይ ሰዎች ኮሚኒኬት የሚያደርጉት ከሰዎች ጋር ግንኙነት የሚያደርጉት ከዛ በተጨማሪም ደግሞ የተለያዩ ሰዎች ያላቸውን ፕሮዳክትም ሊሆን ይችላል ምርት አገልግሎቶቻቸውን ሐሳቦቻቸውን ለሰዎች የሚሸጡበት ለሰዎች የሚያደርሱበትና ከሰዎች ጋር ኮሚኒኬት የሚያደርጉበት ሁነኛው መሳሪያ አሁን ላይ ቪዲዮ እየሆነ መጥቷል። ማለት የቪዲዮ ዘመን ነው አሁን ላይ። እንግዲህ እስከ ዛሬ ድረስ የሰው ልጆች ሰዎች ከሰዎች ጋር ኮሚኒኬት የሚያደርጉበት ነገር እያደገ መጥቶ አሁን ላይ ሁሉ ነገራችን ወደ ቪዲዮ እየሄደ ነው። ለዚህ ደግሞ ማሳያው እንደ ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም እንዲሁም ደግሞ ሌሎች በርካታ ፕላትፎርሞች መምጣታቸውና ክሬት መደረጋቸው እያንዳንዱን ግንኙነታችንን ሁሉ ቪዲዮ እንዲሆን አድርጎታል ማለት ነው። በዚህ ዘመን ታዲያ ሁሉም ሰው ያለውን ነገር ለመሸጥ አንዱ ከአንዱ ጋር ለመገናኘት ከዛ በተጨማሪም ደግሞ አንዱ ጋር ያለውን ዕውቀት ወደ ሌላው ሸር የሚያደርግበት አንዱ ጋር ያለውን ፕሮዳክት ለሌላው ሰው የሚሸጥበትና ገዥም ደግሞ የሚገዛውን ነገር ከሚገዛባቸው ለመግዛት ሲፈልግ ቪዲዮ ማየት ሆኗል። አሁን ላይ ሁላችንም እቃዎችን ለመግዛት ስናስብ የተለያዩ የሚያስፈልጉንን ነገሮች ዕውቀትም ሊሆን ይችላል ስኪልም ሊሆን ይችላል ስኪላችንን ኢምፕሩቭ ለማድረግ ያለንን ችሎታና ታለንት አውጥተን ለሰዎች ማሳየት እንዲሁም ደግሞ ከሰዎች ጋር ኢንጌጅ ማድረግ የምንችልበት ሁነኛው መሳሪያ ሆኗል አሁን ላይ ቪዲዮ ማለት ነው። ስለዚህ በቪዲዮ ዘመን ታዲያ የቪዲዮ ኤዲቲንግ ማድረግ የሚችሉ ሰዎች ወይም ደግሞ የዚህ ክህሎት ያላቸው ሰዎች በጣም ይፈለጋሉ። አሪፍ ቪዲዮ ኤዲተር ወይም ደግሞ ክሪኤቲቭ የሆነ ቪዲዮ ኤዲተር አሁን ላይ በጣም ከሚፈለጉና ከፍተኛ ገንዘብ ከምትሰሩባቸው ቀዳሚ የዲጂታል ስኪሎች ውስጥ ይመደባል። ስለዚህ በተለይ ተማሪ ሆናችሁ የዩኒቨርሲቲ ተማሪ ከዛ በተጨማሪም የሃይስኩል ተማሪ ብትሆኑ ቪዲዮ ኤዲት ማድረግ ትችላላችሁ። ለምሳሌ ቪዲዮ ኤዲቲንግ ለመማር አሁን ላይ ስማርትፎን እጃችን ላይ አለ፣ በቂ ነው። ስማርትፎን ኮምፒውተር ካለን በኮምፒውተራችን፣ ኮምፒውተር ከሌለን ደግሞ እጃችን ላይ ያለው ስማርትፎን ከበቂም በላይ ነው። ስለዚህ የተወሰኑ ጊዜዎችን መድበን ከትምህርታችን ጎን ለጎን ወይም ደግሞ ሃይስኩል ሆናችሁ ወይም የዩኒቨርሲቲ ተማሪ ከሆናችሁ ከትምህርታችሁ ጎን ለጎን ይሄንን ስኪል ዴቨሎፕ ብታደርጉት ወይም ይሄንን ስኪል ብትማሩት እና የተወሰነ ጊዜ ወስዳችሁ ከ2 ወር እስከ 3 ወር እስከ 4 ወር ድረስ በቀን ለ1 ሰዓት ለ2 ሰዓት ያህል ፕራክቲስ ብታደርጉት አሪፍ ቪዲዮ ኤዲተር ልትሆኑ ትችላላችሁ። ስለዚህ ጊዜያችሁን በተለያዩ ነገሮች ከምታጠፉ እንዲሁም ደግሞ በተለያዩ ነገሮች ስፔንድ ከምታደርጉ አንድ ዲጂታል ስኪል ዴቨሎፕ ማድረግና በዛ ስኪል ደግሞ ገንዘብ እርን ማድረግ ትችላላችሁ ማለት ነው። አሁን ላይ እንግዲህ በዚህ በዲጂታል ዘመን እንደምታውቁት ስራዎች ሁሉ ወደ ዲጂታል እየዞሩ ያሉበት እንዲሁም አብዛኛው ስራዎች በቤት ውስጥ እየተሰሩ ያሉበት ሁኔታ ነው ያለው። በተለይ በዚህ በዲጂታል ኤራ ኦንላይን ስራዎች በጣም እየበዙ ነው። ከዛ በተጨማሪ የተለያዩ ፕላትፎርሞች እየመጡ ነው፣ ሰሪና ሰራተኛ ማገናኘት የሚያገናኙ። ከዛ በተጨማሪም ደግሞ በርካታ ኮንቴንት ክሬተሮች ታዋቂ የሆኑ ቪዲዮ የሚሰሩ ሰዎች የሚያዘጋጁ ሰዎች አሪፍ የሆነ ጥሩ ዲዛይን ማድረግ የሚችል ጥሩ ክሪኤቲቭ የሆነ የቪዲዮ ኤዲተር የሚፈልጉበት ጊዜ ቢኖር አሁን ላይ ነው። ስለዚህ ይህን ስኪል ዴቨሎፕ በማድረግ ይህን ስኪል በማሳደግ በጣም በርካታ ገንዘቦችን ከምትሰሩባቸው ቀዳሚ ስኪሎች ውስጥ ይመደባል። ስለዚህ ያላችሁን ጊዜ በመጠቀም በየቀኑ በ24 ሰዓት ውስጥ 1 ሰዓት 2 ሰዓት አታጡም ትርፍ ጊዜ። ስለዚህ ያን ትርፍ ጊዜ ይህን ስኪል ብትማሩበትና ይህን ስኪል ብታሳድጉት በጣም በርካታ ገንዘብን መስራት ትችላላችሁ። እርግጠኛ ነኝ ዩኒቨርሲቲ ላይ ስትማሩ የዩኒቨርሲቲ ተማሪዎች አሁን ላይ በጣም የሆነ ጊዜ ይኖራችኋል፣ ትርፍ ጊዜ ይኖራችኋል። ከዛ በተጨማሪም ደግሞ የተለያዩ ገንዘቦችን ከቤተሰብ ከምትቀበሉ ወይም ቤተሰብን ላኩልኝ እያላችሁ ከቤተሰቦቻችሁ ጋር ሌላ ነገር ውስጥ ከምትገቡ በራሳችሁ መንገድ ገንዘቡን እየሰራችሁ እርን እያደረጋችሁ ራሳችሁን የምትችሉበት ከዛ በተጨማሪም ደግሞ የተለያዩ እድሎችን እንዲከፈቱ ማድረግ የምትችሉበት ጊዜ አሁን በጣም ወሳኝ ጊዜ ነው ማለት ነው። ስለዚህ ይህን ስኪል ለመማር መክፈል አይጠበቅባችሁም። የተለያዩ ስልጠና ቦታዎች መሄድ አይጠበቅባችሁም። ምክንያቱም ዩቲዩብ ላይ በጣም በርካታ ሪሶርስ አለ፣ በቂ ሪሶርስ አለ።
ስለ ቪዲዮ ኤዲቲንግ ከውጭም የተለያዩ ቻናሎች አሉ። በጣም አሪፍ ቪዲዮ ኤዲተር እንድትሆኑ የተለያዩ ስኪሎችን የሚያስተምሩ ብዙ ቻናሎች አሉ። ሀገር ውስጥም 1 2 3 የሚሆኑ ቻናሎች አሉ ስለ ቪዲዮ ኤዲቲንግ በደንብ የሚያስተምሩ። ስለዚህ ይህን ስኪል በአጭር ጊዜ ውስጥ በ2 ወር በ3 ወር ውስጥ ስኪሉን በደንብ አድርጋችሁ ተተማራችሁት በኋላ ወደ ስራ በገቡበት እንዲሁም ደግሞ የተለያዩ የኮንቴንት ክሬተሮችን ቪዲዮአችሁን ኤዲት ላድርግላችሁ እያላችሁ ኮንታክት ብታረጓቸው ጥሩ ቪዲዮ ኤዲት የምታረጉ ከሆነ ማንም እምቢ የሚላችሁ የለም። ስለዚህ ስኪሉን ዴቨሎፕ በማድረግ ወደ ስራ ገብታችሁ የራሳችሁን ሳይድ ሀስል ወይም ሳይድ ኢንካም መፍጠር ትችላላችሁ ማለት ነው። ስለዚህ ዛሬ በዚህ በቪዲዮ ዘመን በዚህ በዲጂታል ዘመን አንድ የዲጂታል ስኪል ከትምህርታችሁ ጎን ለጎን ማዳበር ይኖርባችኋል። ሁልጊዜም አካዳሚክ ትምህርት ላይ ዲፔንድ መሆን የለባችሁም። በዩኒቨርሲቲ ተመረቃችሁ የምትወጡት ትምህርት ምንነቱ አይታወቅም። አሁን ላይ ወደፊት የሚያመጣው ነገር ወይም ደግሞ እያያችሁት ነው። ወደፊት የሚያመጣው ነገር ወይም ተመራችሁ ከጨረሳችሁ በኋላ ተመረቃችሁ ከወጣችሁ በኋላ ህይወት እንዳሰባችሁት አይደለም። እናንተ ትምህርት ቤት ሆናችሁ አሁን ላይ የምታስቡትና ተመረቃችሁ ከወጣችሁ በኋላ ያለው ሁኔታ በጣም እጅግ በጣም የተለያየ ነገር ነው። እኛም እየተማርን እያለ እንደዚህ ነበር የምናስበው። አብዛኛውን ጊዜ ከዩኒቨርሲቲ ተመርቀን ከወጣን በኋላ በርካታ ነገሮችን የምንሰራ ህይወት በቀላሉ የሚሳካልን የሚመስለን ነበር የሚመስለን። እንደዛ አይደለም። እናንተ እንደምታስቡት አይደለም። ስለዚህ ከትምህርታችሁ ጎን ለጎን ይህን የዲጂታል ስኪል ዴቨሎፕ አድርጋችሁ ወይም ኢምፕሩቭ አድርጋችሁ ወደ ስራ መግባትና ስልካችሁን በመጠቀም ኦንላይን ላይ የተለያዩ ስራዎችን ከምትሰሩባቸው ወሳኝ የሆኑ ስኪሎች ውስጥ ቪዲዮ ኤዲቲንግ ነው። ስለዚህ ስኪሉን ዴቨሎፕ አድርጉ። በአጭር ጊዜ ውስጥ ስኪሉን በደንብ አድርጋችሁ ከተማራችሁትና ካሻሻላችሁት በኋላ ስራ ማግኘት ትችላላችሁ ማለት ነው። እንግዲህ ለዛሬ የያዝኩላችሁ ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።